ሰላም ጤና ይስጥልን ውድ የኢትፉል አካዳሚ ቤተሰቦች እንደምን አላችሁልን? እንደምን ቆይታችሁልናል? ውድ የቻናላችን ቤተሰቦች እንግዲህ በኦንላይን ወይም ደግሞ በዩቲዩብ ማስተማር ከጀመርን ነው 3 ወር ሞልቶናል። እናንተም ይህንን ቻናል ወዳችሁት ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ስለምታደርጉልን እጅግ በጣም እናመሰግናለን ማለት ነው። መስራት የምትፈልጉትን ቪዲዮ እንድንሰራላችሁ ከታች በኮሜንት መስጫ ሳጥን ውስጥ ማስቀመጥ ትችላላችሁ። እንዲሁም በየትኛውም ዓለም ሆናችሁ በኦንላይን መማር የምትፈልጉ በስልክ ቁጥራችን በ0930 24 51 41 እየደወላችሁ በተለያዩ የሶሻል ሚዲያ አማራጮች ማለት ነው በኢሞ ሊሆን ይችላል፣ በቴሌግራም፣ በኢሞ በዋትስአፕ እየደወላችሁ ዘግቧችሁ መማር ትችላላችሁ። ሁላችሁም መጽሐፍ ቅዱስ፣ ቁርአን እንዲሁም የተለያዩ የዓለም ሚስጥራት መጽሐፎች ማንበብ አለባችሁ። እንዲሁ ዝም ብላችሁ ማለፍ የለባችሁም ማለት ነው። ማንም አማርኛ እንግሊዝኛ ማወቅ የሚፈልግ ሰው በዚህ ስልክ ቁጥር እየደወለ አሁኑኑ መማር ይችላል ማለት ነው። በሳምንት 5 ቀን እያስተማርን እንገኛለን። በቀን አንድ ሰዓት ማለት ነው። የምትፈልጉትን ሰዓት መርጣችሁ መማር ትችላላችሁ። ወደ ቪዲዮ ከመሄዳችን በፊት ላይክ፣ ሼር አድርጉልን። እንግዲህ ዛሬ ደግሞ ያመጣንላችሁ ቃላት ከመጽሐፍ ቅዱስና ከቁርአን የተወጣጡ ቃላቶች ነው። ያው እንደ ሁልጊዜ ነው ማለት ነው። እንደ ሁልጊዜው ከመጽሐፍ ቅዱስና ከቁርአን አወጣጠን ስለ ፈጣሪ፣ ስለ አመፀኞች፣ ስለ ጻድቃን፣ ስለ ገነት፣ ስለ ሰማይ፣ ስለ ሲኦል እንደዚህ አይነት ጽሁፎችን ያመጣንላችሁ። ያው አላማችን ሃይማኖት ጋር ምናምን ሳይሆን ሃይማኖታችን መሰረታችን ነው። ሁሉም ሃይማኖቶችን እናከብራለን፣ እንወዳለን። አማርኛ ማንበብ ነው አላማችን። ያው ከቅዱስ መጽሐፍት ብናነብ የተሻለ ነው፣ ለእናንተም ጥሩ እውቀት ይሆናል ብለን በማሰብ ነው፣ በመልካም ነው ያሰብነው ማለት ነው። እናንተም መጽሐፍ ቅዱስን፣ ቅዱስ ቁርአንን ማንበብ የምትፈልጉ እየደወላችሁ ከአሁኑ ተመዝገቡ። አማርኛ ማንበብ መጻፍ ትችላላችሁ፣ እንግሊዝኛ መናገር እናስችላችኋለን በአጭር ጊዜ። in short period of time you can speak English as well as ማለት ነው። አለንላችሁ። በየትኛውም ሰዓት ደውሉ፣ አክብረናችሁ እንሰራለን። ወደ ቪዲዮ ሊድላችሁ አመሰግናለሁ። እቺ ማናት? እቺ ማናት? ናት። ኦኬ እቺ ግ ናት። እቺ ዚ፣ እቺ አ፣ እቺ ብ፣ እቺ ሄ፣ እቺ ኦኬ እቺ ናት። እቺ ግ ናት። እቺ ዚ ናት። እቺ አ ናት። እቺ ብ ናት። እቺ ደግሞ ሄ ናት። እቺ ደግሞ ናት። በደንብ ተከታተሉኝ። እቺኛዋ ናት። ማለት የአ ስድስተኛ ዘር ማለት ናት። ኦኬ የአ ስድስተኛ ዘር ናት። ግ ዚ አ ብ ሄ ር ኦኬ እቺ የአ ስድስተኛ ፊደል ናት። እቺ ደግሞ የገ ስድስተኛ ማለት ናት፣ ግ ናት። እቺ ደግሞ የዘ ሶስተኛ ማለት ነው፣ ዘ ዙ ዚ። እቺ ደግሞ የመጀመሪያዋ ናት። እቺ ደግሞ ብ አሁንም የበ ስንተኛዋ ናት? የበ ስድስተኛዋ። እቺ ደግሞ የሃ መርኋ ስንተኛዋ ናት? ኦፍ ኮርስ ድምጻቸው አንድ አይነት ነው፣ አምስተኛዋ ማለት ነው፣ ሄ። እቺ ደግሞ የረ ስድስተኛ ዘር ናት፣ ወይም ደግሞ ስድስተኛዋ ክፍል ናት ማለት ነው። ኦኬ በአንድ ላይ ስናነበው እግዚአብሔር ይላል። እግዚአብሔር። ኦኬ እች ማናት? ለናት። ኦኬ ለናት። እችኛዋ ሚ ናት። ሚ ሶስተኛዋ ማለት ነው። እችኛዋ ወናት። እችኛዋ ዱ ናት። እችኛዋ ደግሞ ት ናት። ኦኬ ለሚወዱት እግዚአብሔር ለሚወዱት ይላል። ኦኬ
እቺ የናት፣ እቺ ዘናት፣ እቺ ላናት፣ እቺ ለናት፣ እቺ ምናት። ኦኬ ሲነበብ የዘላለም 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 ኦኬ የዘላለም ኦኬ የዘላለም 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 መንግስትን ይላል። እች መናት፣ እች ንናት፣ እች ጌናት፣ እች ስናት፣ እች ትናት፣ እች ንናት። ኦኬ መንግስትን ሰጠ። ኦኬ ሰጠ 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 ይላል ማለት ነው። ኦኬ እንደገና ላንብላችሁ። እንግዲህ እቺ እንደነገርኳችሁ እናት፣ እቺኛዋ ጌናት፣ እቺ ዚናት፣ እቺ አናት፣ እቺ ብናት፣ እቺ ሄናት፣ እቺ ርናት። ኦኬ እግዚአብሔር እግዚአብሔር ለሚወዱት 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 የዘላለም 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 መንግስትን 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 ሰጠ። መጨረሻው እች ሳናት፣ የመጨረሻዋ ፊደል ጠናትች። ኦኬ ስለዚህ ምን ይላል? እግዚአብሔር ለሚወዱት የዘላለም መንግስትን ሰጠ ይላል። ኦኬ እግዚአብሔር ለሚወዱት የዘላለም መንግስትን ሰጠ። እግዚአብሔር ለሚወዱት የዘላለም መንግስትን ሰጠ። አንዴ ጠይቃችሁና የመጨረሻ ጊዜ ወደ ቀጣይ እንሄዳለን። ይሄኛው ምን ይላል? እግዚአብሔር ጎበዞች፣ ይሄኛው ለሚወዱት፣ ቀጣይ የዘላለም፣ ቀጣይ መንግስትን፣ ቀጣይ ሰጠ ይላል። ጎበዞች እቺ ማናት? በናት። ኦኬ በሰማይ 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 ኦኬ እች በናት፣ እች ሰናት፣ እች ማናት፣ እች ይናት። ኦኬ ምን ይላል? በሰማይ በሰማይ እች ማናት? ለናት። ለቅሶ 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 ኦኬ በሰማይ በሰማይ ለቅሶ ኦኬ ሐዘንና 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 ሞት ሞት ከቶ 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 አይኖርም። ኦኬ አይኖርም አይኖርም አይኖርም። በሰማይ ለቅሶ ኦኬ በሰ እቺ ማናት? የመ አራተኛ ዘር። እቺ ደግሞ ይ ናት። ብዙ ጊዜ እችን ፊደል አትለዩዋትም፣ ከደጋ ትመሳሰልባቸዋለች፣ ግን ይ ናት። የዬ ስድስተኛ ክፍሏ ወይም ስድስተኛ ፓርቷ ይ ናት። አንድ እግሯ ጦልመም ያለች ናት ማለት ነው። ኦኬ ይ በሰማይ ለናት። እቺ ቅ ናት። የቀ ስድስተኛዋ ዘር ቀ ቁ ቂ ቃ ቄ ቅ ብላችሁ ታገኟታላችሁ። እቺ ቅ አንገቷ ዘንበል ያለች ናት። እቺ ራሱ ቅ። እቺ ደግሞ ግራግሮ ያጠረች ሶ ናት ማለት ነው። ኦኬ ሶ ሶ ለቅሶ ይላል። እቺ ሀ መርኳ ናት።
ዘ ናት። ን የነ ስድስተኛ ዘር ናት። እቺ ደግሞ የናውንም አራተኛ ዘር ናት። ያ ማለት ሲነበብ ሀዘንና ይላል። ሀዘንና። ቀጣይ እቺ የመ ስንተኛ ዘር ናት? የመ ሰባተኛ ዘር ማናት? ሞ ናት። ኦኬ የመ ሰባተኛ ዘር ሞ ናት። ቀጣይ እቺ ደግሞ የተ ስንተኛ ዘር ናት? የተ ስድስተኛ ዘር ማለት ነው። ኦኬ የተ ስድስተኛ ዘር ሲነበብ ሞት ይላል። ሞት ሞት። ያ ማለት በሰማይ ለቅሶ ሀዘንና ሞት ሞት ከቶ ከናት ችቶ ናት። ኦኬ ከቶ 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 አይኖርም። ኦኬ እች አ ናት። እች ይ ናት። እች ኖ ናት። እች ደግሞ ር ናት። እች ደግሞ ም ናት ማለት ነው። ኦኬ ሲነበብ አይኖርም አይኖርም አይኖርም። አንዴ ሙሉ ላንብላችሁ። በሰማይ ለቅሶ ሀዘንና ሞት ከቶ አይኖርም ይላል ማለት ነው። ኦኬ አንድ ልጠይቃችሁና እናንተ ቶሎ ቶሎ ትመልሱልኛላችሁ። ወደ ቀጣዩ እንሄዳለን። ጎሽ በደንብ ተከታተሉኝ። ትኩረታችሁን እኔ ጋር አድርጉ። ይህን ቪዲዮ ደጋግማችሁ ይዩ። አማርኛ ማንበብ ትችላላችሁ። ኦኬ ይሄ ምን ይላል? በሰማይ በሰማይ። ይሄኛው ምን ይላል? ለቅሶ ለቅሶ። ቀጣይ ሀዘንና ሀዘንና ሀዘንና። ቀጣይ ሞት ሞት። ቀጣይ ከቶ ከቶ። ቀጣይ አይኖርም አይኖርም። ኦኬ ሶ ምን ይላል? በሰማይ ለቅሶ ሀዘንና ሞት ከቶ አይኖርም ይላል። ጎበዞች ጎሽ የኔ ልጆች። ቀጣይ ይች ማናት? አ ናት። አይኑ አ የምትባለው አ የአራተኛ ዘር ናት። ኦኬ አይኑ አ ከሚባሉት አራተኛ ዘር ነች። አ መ ጸ ኞች ይላል። ኦኬ አመፀኞች አመፀኞች አመፀኞች። እቺ ጸናት እንግዲህ እቺ ደግሞ የኘ ሰባተኛ ዘርኛው ናት። ኦኬ እቺ ደግሞ የቸ ስድስተኛ ዘር ናት። ኦኬ ሶ በአንድ ላይ አመፀኞች ተብሎ ይነበባል። አመፀኞች። ቀጣይ እቺ እናት እቺ ጣናት እቺ ቼ ናት። እቺ እጣቸው እጣቸው ይልና በእሳት። ኦኬ እጣ ኦኬ እጣቸው እጣ እቺ ጣ ናት። የጣ አራተኛ ዘር ጣ ጠጡጢ ጣ ማለት ናት። እቺ ደግሞ ቸ የመጀመሪያዋ። እቺ ደግሞ ው የወ ስድስተኛ ዘር ማለት ነው። ኦኬ እጣቸው አመፀኞች እጣቸው በናት እቺ እናት እቺ ሳ ናት እቺ ት። ኦኬ በእሳት 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 በእሳት። እቺ ባ ናት እቺ ሽ ናት እቺ ር ናት። ኦኬ ሲነበብ ባህር። ኦኬ ባህር ባህር ባህር። ውስጥ እቺ ው ናት እቺ ስ ናት እቺ ጥ። ኦኬ ውስጥ ውስጥ። እቺ ው ናት እቺ ስ ናት እቺ ጥ ናት። ውስጥ ይላል። ኦኬ ቀጣይ
ና ል ይሆናል ይሆናል። ኦኬ አንዴ ልድገምላችሁ። አመፀኞች እጣቸው በእሳት ባህር ውስጥ ይሆናል ይላል። ኦኬ አመፀኞች እጣቸው በእሳት ባህር ውስጥ ይሆናል። ቀጣይ ይች አ ናት፣ ይች ላ ናት፣ ይች ደግሞ ህ ናት። ኦኬ ሲነበብ አላህ አላህ። ኦኬ አላህ አላህ አማኞችን ኦኬ አላህ አማኞችን በስራቸው እች በናት፣ እች ስናት፣ እች ራናት፣ እች ቼናት፣ እች ኦኬ በስራቸው ቀጣይ በስራቸው ገነት በስራቸው ገነት ውስጥ ያስገባቸዋል ይላል። ኦኬ ያስገባቸዋል። አላህ አማኞችን በስራቸው ገነት ውስጥ ያስገባቸዋል። ኦኬ አላህ አማኞችን በስራቸው ገነት ውስጥ ያስገባቸዋል። አላህ አማኞችን በስራቸው ገነት ውስጥ ያስገባቸዋል ይላል። አንዴ ልጠይቃችሁና እናንተን ወደ ቀጣዩ እንሄዳለን። ይሄኛው ምን ይላል? ቶሎ ቶሎ በውስጣችሁ መልሱልኝ። 3 ሰከንድ ሰጣችኋለሁ። ይሄኛው ምን ይላል? አላህ ጎበዞች። ይሄኛው ምን ይላል? አማኞችን ካላችሁ በትክክል መልሳችሁታል። ቀጣይ በስራቸው ቀጣይ ገነት ውስጥ ያስገባቸዋል ካላችሁ ልክ ናችሁ። አላህ አማኞችን በስራቸው ገነት ውስጥ ያስገባቸዋል ይላል። ቀጣይ እች በናት፣ እች ገናት፣ እች ነናት፣ እች በገነት ይላል። ፈሳሽ ኦኬ በገነት ፈሳሽ ወንዞችና ይላል። ኦኬ እቺ ወናት፣ እቺ ነናት፣ እቺ ዞናት፣ እቺ ቺናት፣ እቺ ደግሞ ናናት። ሲነበብ ወንዞችና ኦኬ ወንዞችና የማያልቁ ጸጋዎች አሉ። ኦኬ እንግዲህ እቺ ጸናት፣ እቺ ደግሞ የጋ አራተኛ ፊደል ጋ ናት፣ እቺ ወ ናት፣ እቺ ደግሞ ጸጋዎች አሉ። አንዴ ልጠይቃችሁ፣ ቶሎ ቶሎ መልሱልኝ። ምን ይላል? በገነት ጎበዞች፣ በገነት ቀጣይ ፈሳሽ ቀጣይ ወንዞችና የማያልቁ
ጸጋዎች አሉ። ኦኬ በገነት ፈሳሽ ወንዞችና የማያልቁ ጸጋዎች አሉ ካላችሁ በትክክል መልሳችሁታል። ወደ ቀጣዩ ኦኬ ችካ ናት፣ ችሽ ናት፣ ችዲ ናት፣ ችያ ናት፣ ችን ናት። ኦኬ ካ የካ አራተኛ ዘር ናት። ህ የሃ ስድስተኛ ዘር፣ ዲ የደ ሶስተኛ ዘር፣ ያ የየ አራተኛ ዘር፣ ን የነ ስድስተኛ ዘር። ካህዲያን ካህዲያን ይላል። ካህዲያን በገሃነም በገሃነም እሳት እሳት ኦኬ እሳት እሳት ካህዲያን በገሃነም እሳት ውስጥ ውስጥ ለዘላለም ኦኬ ለዘላለም ለዘላለም ይኖራሉ ይኖራሉ ይላል። ይኖራሉ ኦኬ እቺ ይ ናት፣ እቺ ኖ ናት፣ እቺ ራ ናት፣ እቺ ሉ ናት። ይኖራሉ። አንዴ ልጠይቃችሁ፣ ይሄኛው ምን ይላል? ከሃዲያን ቀጣይ በገሃነብ ቀጣይ እሳት ቀጣይ ውስጥ ቀጣይ ለዘላለም ቀጣይ ይኖራሉ ይላል። ከሃዲያን በገሃነብ እሳት ውስጥ ለዘላለም ይኖራሉ ይላል። ቀጣይ ችገ ናት፣ ችነ ናት፣ ችት ናት። ገነት ገነት የደስታ 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 ሲኦል ደግሞ የስቃይ ቦታ ናት። ኦኬ ይሄኛው ገነት ይላል። ይሄኛው የደስታ፣ ይሄኛው ሲኦል፣ ይሄኛው ደግሞ ይላል። ይሄኛው የስቃይ፣ ይሄኛው ቦታ፣ ይሄኛው ናት ካላችሁ በትክክል መልሳችሁ። ሶ ገነት የደስታ ሲኦል ደግሞ የስቃይ ቦታ ናት ይላል ማለት ነው መጨረሻው። ሶ የዛሬው ቪዲዮ ይህንን ይመስል ነበረ። በቀጣይ ጊዜ በሌላ ቪዲዮ እስከምንገናኝ ሰላሙን ሁሉ ተመኘውላችሁ። ከታች በምናስቀምጥላችሁ ስልክ ቁጥር እየደወላችሁ መመዝገብ ትችላላችሁ። በኢሞ፣ በዋትሳፕ፣ በቴሌግራም ኢንቦክስ ማድረግ ትችላላችሁ። አትፍሩ፣ ምንም አትፍሩ። ተደስተን እናስተናግዳችኋለን። ተማሩ። ለነገ ዛሬ አቅዱ። ዛሬን ስሩበት። ነገ ትልቅ ሰው ትሆናላችሁ ማለት ነው። እናመሰግናለን። ይመቻችሁ። ፒስ አውት